ዲግሪ የት ነበር ያገኘው? ባህር ዳር ዩኒቨርሲቲ። ማስተሬት አዲስ አበባ ዩኒቨርሲቲ። ኦኬ። ፒኤችዲ ሴት ነበር እየሰራ ነበር። ዛሬ አንድ ታላቅ አገራዊ ጥሪ ማስተላለፍ ፈልጋለሁ። ይህ ቪዲዮ ለመቄዶንያ የአረጋውያንና የአእምሮ ህሙማን መረጃ ማዕከልና ለክቡር ዶክተር ቢንያም በለጠ እንዲደርስ ሁላችሁም ሼር በማድረግ እንድትተባበሩን በፈጣሪ ስም እንማጸናችኋለን። ዛሬ በእናንተ ፊት የቆምኩት በታላቅ ኩራትና በተስፋ ነው። ዛሬ የምናወራው ስለ አንድ ግለሰብ ብቻ ሳይሆን ስለ ዕውቀት ልዕልና፣ ስለ መምህርነት ክብርና ስለ ኢትዮጵያውያን አይበገሬ አንድነት ነው። ዶክተር አለ ካሳው የሀገር ሀብት ናቸው። ከራያ አላማጣ ጋንዳጋሮ ከምትባል መንደር ተነስተው በጎንደርና አክሱም ዩኒቨርሲቲዎች በሺዎች የሚቆጠሩ ምሁራንን ያፈሩ፣ በደቡብ አፍሪካ ዩኒቨርሲቲ በዶክትሬት ወይም ፒኤችዲ ማማ ላይ ሊሰቀሉ ሲሉ በጤና እክል የተገቱ የቁም መጽሐፍ ናቸው። ዶክተር አለ ዕውቀታቸውን ብቻ ሳይሆን በክፍል ውስጥ ይረጩት የነበረው ደስታና ፈገግታ ዛሬም በተማሪዎቻቸው ልብ ውስጥ ሕያው ነው። ዕውቀትን እንታደጋለን፣ ክብሩን እንመልሳለን ብለን በጀመርነው ቻሌንጅ ዛሬ በታሪካችን ትልቅ ምዕራፍ ተጽፏል። የእናንተ ደግነት፣ የእናንተ ቆራጥነትና ለዓላማችን ያላችሁ ፍቅር የማይቻል የሚመስለውን ነገር አሳክቶታል። በዚህ በጀመርነው ቻሌንጅ በአንድ ቀን ውስጥ ብቻ 200 ሺህ ብር ማሰባሰብ ችለናል። ይህ ቁጥር ብቻ አይደለም። ይህ ምሁርን የማክበርና ለወደቀ ወንድም የመድረስ የኢትዮጵያውያን ድምፅ ነው። ይህ ዶክተሩን ከጎዳና አንስተን ወደ ቀድሞ ክብራቸው ለመመለስ የገባነው የቃል ኪዳን ማሳያ ነው። አሁንም ጉዟችን በታማኝነት እንቀጥላለን። በሚቀጥሉት ቀናት እኛ ቻሌንጁን ካዘጋጀንበት በፌስቡክ ኦፊሻል ገጻችን ከለጠፍናቸው ደረሰኞች ውጭ በቀጥታ ወደ ባንኩ የገባውን ገንዘብ ጭምር ከባንክ ጋር በዝርዝር አጣርተን አጠቃላይ የገባውን ገንዘብ ይፋ እናደርጋለን። ግባችን ግልጽ ነው። ወደ መማር ማስተማር ሙያው ተመልሶ ለሀገር እንዲተርፍ ማድረግ ነው። አንድ መምህር ማዳን ትውልድን ማዳን ነውና አሁንም ትብብራችን መቀጠል አለበት። አሁንም በድጋሚ አደራ በማለት ታላቅ ሀገራዊ ጥሬን ለማስተላለፍ እወዳለሁ። ይህ ቪዲዮ ለመቄዶንያ አረጋውያንና የአእምሮ ህሙማን መረጃ ማዕከልና ለክቡር ዶክተር ቢንያም በለጠ እንዲደርስ ሁላችሁንም ይህንን ቪዲዮ ሼር በማድረግ እንድትተባበሩ አሁንም በድጋሚ በምታምኑት ፈጣሪ ስም ማጸናችኋለሁ። መቄዶንያ ለዶክተር አለ እጁን እንዲዘረጋላቸው ሁላችንም ድምፅ እንሆን። ዛሬ ለዶክተር አለ የምናደርገው ጥረት ነገ ለሀገር የሚተርፍ ዕውቀትን የመታደግ ሥራ ነው። አብራችሁን ለቆማችሁ ሁሉ እጅግ አድርጌ ከልብ አመሰግናለሁ። እኛ ስንተባበር ታሪክ እንሰራለን፣ ዕውቀቱ ይተርፋል፣ ክብሩም ይመለሳል። አመሰግናለሁ።